ዓለም ብዙ ነገሥታት አፍርታለች። አንዳንዶቹ ድሃዎችን ቆርጦ የሚጥሉ ሲሆን፣ አንዳንዶቹ ደግሞ ዓለምን ያናውጡ ነበር። አንዳንዶቹ ደግሞ ታሪክ ፈጽሞ ሊረሳቸው የማይችል አሻራ ትተው አልፈዋል። ዛሬ የምንሄድበት ቦታ ታሪክ መጻሕፍት ያስቀመጧቸው የትዝታ ሕዝብ ያቀፋቸው ከዓለም 10 ኃያላን ነገሥታት ጋር ነው። ከቁጥር 10 ጀምሮ እስከ 1 ድረስ ታሪክ ያፈራቸው ኃያላን ነገሥታት እንቃኛለን። 10ኛ ሻካ ዙሉ። ይህ ስም ብቻ በደቡብ አፍሪካውያን ሲሰሙት አይናቸው ብሩህ ይሆናል። 1816 ጀምሮ ዙሉ ሕዝቡን ሰብስቦ አንድ ኃያል ሰራዊት ፈጠረ። የጦሩ ስልት አዲስ ስለነበር ጠላት ከሁሉም አቅጣጫ የሚከቡት ነበር። ግን ሻካ ዙሉን መጣል አልቻሉም። ሻካ ዙሉ ሳይኖር፣ ዙሉ ሕዝብ ሳይኖር ደቡብ አፍሪካ ሌላ ትሆን ነበር። 9ኛ ቀዳማዊ ኃይለ ሥላሴ። ቀዳማዊ ኃይለ ሥላሴ ከ1930 እስከ 1974 ኢትዮጵያን ያስተዳደሩ ንጉሠ ነገሥት ሲሆኑ የዓለም ዋና መድረክ የሆነው የተባበሩት መንግስታት ድርጅት ላይ ቆመው ለነጻነት፣ ለሰብአዊ ክብር፣ ለአፍሪካ ሕዝብ አንድነት የተታገሉ ምርጥ ንጉሠ ነገሥት ሲሆኑ በዚህም በተጨማሪ ራስታፋሪያን ሃይማኖት ይህንን ሰው አምልኮት አድርገው ያከብራሉ። በጀማይካ ውስጥ እንዲሁም የካሪቢያን ደሴቶች ውስጥ የኃይለ ሥላሴ ስም ሁሌም ይነሳል። ኢትዮጵያም ከምትኮራባቸው ንጉሠ ነገሥቶች ውስጥ አንዱ ናቸው። ቀዳማዊ ኃይለ ሥላሴ። 8ኛ ሱሌይማን ዘማግኒፊሰንት። ሱሌይማን ከ1520 እስከ 1566 የኦቶማን ኢምፓየርን ያስተዳደረ ንጉሥ ሲሆን ይህ ሰው ኢምፓየሩን ወደ ከፍተኛ ደረጃ የወሰደ ድንቅ ንጉሥ ሲሆን 3 አህጉራትን ቀጥ አድርጎ ያስተዳደረ፣ የራሱን ሕጎችን የፈጠረ፣ የጥበቡን ዓለም ላይ ያስፋፋ። ሕንፃዎቹ ዛሬ ድረስ ዓለምን ያስደምማሉ። ምዕራባውያን ማግኒፊሰንት ሲሉት ይጠሩታል። ይህም ታላቅ ንጉሥ ማለት ነው። ሌላው ደግሞ ቃኒኑ ይሉታል። ይህም ሕግ ሰጪ ብለው ይጠሩታል። በሁለቱም ወገን ያለው የስም ማሰጣጥ ግን ትክክል ነው። ሱሌይማን ዘማግኒፊሰንት። 7ኛ ሳይረስ ዘግሬት። ሳይረስ ዘግሬት ዓለም ላይ ታይቶ ያልታወቀ ትልቅ ኢምፓየር የፈጠረ ሲሆን ከ559 ጀምሮ ከፋርሰንት ከትንሽ መንግሥት ወደ ዓለምን ትልቅ ኢምፓየር የቀየረ ታላቅ አርበኛ ሲሆን ግን ኃያል ብቻ አልነበረም። የሕዝቡን የሚያከብር፣ ሃይማኖቱን የሚያከብር እንዲሁም ባሪያዎቹን በሥነ ሥርዓት የሚይዝ ታላቅ መሪ ሲሆን ለዚህም ማስረጃ ሳይረስ ሳይለስ የሰብአዊ መብት ታሪካዊ ሰነድ ሳይረስ ሳይሊንደር ዛሬም ድረስ በብሪቲሽ ሙዚየም ውስጥ ቁጭ ብሎ ዓለምን ያስተምራል። ሳይረስ ዘግሬት። በ6ኛ ደረጃ የምናገኘው ናፖሊዮ ቦናፓርት። ናፖሊዮ ቁመቱ ትንሽ ሊሆን ይችላል፣ ሕልሙ ግን ዓለምን ያቀፈ ነበር። ከ1804 ጀምሮ አውሮፓውያን አገሮችን ያናወጠ ታላቅ አርበኛ ሲሆን ሕጎችን የጻፈ የናፖሊክ ኮድ ዛሬ ድረስ ብዙ አገሮች ሕጋቸው አድርገው ይጠቀሙበታል። ነገር ግን ሞስኮ ድረስ ሄዶ ቢሸነፍም ግን ያ ሽንፈት ሳይቀር ታሪክ ሆኖ በታሪክ ደሴት ይቀመጣል። ናፖሊዮ ሳይኖር ዘመናዊ አውሮፓ ሊኖር አይችልም። ናፖሊዮ ቦናፓርት። በ5ኛ ደረጃ አሌክሳንደር ዘግሬት። አሌክሳንደር ዘግሬት ዕድሜው 32 ሲሆን የሞተ ቢሆንም የ32 ዓመት ግን ዓለምን ለዘላለም የቀየረ ነው። ከግሪክ ወጥቶ ፋርሰንት ግዛትን ያሸነፈ እንዲሁም ግብፅን፣ ህንድ ድረስ ሄዶ ዓለምን ያሸነፈ ታሪካዊ ጀግና ሲሆን ታላቁ የሚለው ስም ሲሰጥ ለአሌክሳንደር ብቻ ነው። ሞቱ ሳይቀር ሚስጥር ሆኖ ቀርቷል።
እነሱ ግን ዛሬ ድረስ ይጨቃጨቃሉ። ያ ብቻ ምን ያህል ሕያው እንደሆነ ይነግርሃል። አሌክሳንደር ዘግሬት። በአራተኛ ደረጃ የምናገኘው ቻርለማኝ። ቻርለማኝ የአውሮፓ አባት ብለው ይጠሩታል። ከ768 ጀምሮ የምዕራብ አውሮፓን አንድ አርጎ የገዛ ሲሆን ሕዝቡን ማስተማር የጀመረ፣ ቤተ ክርስቲያኖችን የሚደግፍ። የሕጉ አደረጃጀት ዘመናዊ አውሮፓ ዛሬ ያለው ቅርጽ ከቻርለማኝ ጀምሮ ነው። ፈረንሳይ፣ ጀርመን፣ ጣሊያን ሁሉም ቻርለማኝ የእኛ ነው ብለው ይጠሩታል። ያ ብቻ ምን ያህል ሰፊ አሻራ እንደተወ ያሳይሃል። ቻርለማኝ። በሶስተኛ ደረጃ ጄንጊስ ካህን። ጄንጊስ ካህን ዓለም ላይ ትልቅ የምድር ኢምፓየር የፈጠረ፣ ከ1206 ጀምሮ ሞንጎሊያን፣ ቻይናን፣ ፋርሰንን፣ ሩሲያን ያዳረሰ ታላቅ ንጉሥ ሲሆን ኃይሉ ፈጽሞ ያልሳሳ ግን የኢምፓየር ሰላምን የፈጠረ ሲሆን ያም ፓክሳ ሞንጎሊያካ ብለው ይጠሩታል። ዛሬም ድረስ ከ16 ሚሊዮን ሰዎች የዲኤንኤ ጄንጊስ ካህን ጋር እንደሚዛመዱ ያሳያል። ያ ብቻ ምን ያህል ትልቅ ሰው እንደነበር ይነግርሃል። ጄንጊስ ካህን። ሁለተኛ ደረጃ አሾኮ ዘግሬት። አሾኮ ፈጽሞ ልዩ የነበረ መሪ ሲሆን ትልቅ ኢምፓየርም የነበረው፣ ብዙ ሀገራቶችንም የገዛ ሲሆን ፍጹም ምሕረት የሚያደርግ ፍጹም ደግ መሪ ነበር። ዛሬ ህንድ ዋና ምልክቷ አሾኮ ሲሆን ሞቶ ከ2000 ዓመት በኋላ ሀገሩ ዛሬም ድረስ ታስታውሷለች። ኃይሉን ትቶ ምሕረት ያሸነፈው ታላቅ መሪ ሲሆን ይህ ብቻ ቁጥር 2 ያደርገዋል። አሾኮ ዘግሬት። በአንደኝነት ደረጃ የተቀመጠው ማንሳ ሙሳ። ብዙዎቻችሁ ይህን ስም ሰምታችሁ ትሆናላችሁ፣ ግን ሙሉ ታሪኩን ሰምታችሁት ላይሆን ይችላል። ማንሳ ሙሳ ከ1312 እስከ 1337 ድረስ የማሊን ኢምፓየር የተቆጣጠረ ታላቅ ንጉሥ ሲሆን ዓለም ካፈራቻቸው ሀብታሞች እንደ ኤሎን መስክ፣ ጄፍ ቤሱስ እንዲሁም ቢል ጌትስ ሁሉ የላቀ ሀብት የነበረው ሲሆን 1324 ላይ ወደ ሐጂ ሲሄድ አንድ ሰው ሐጂ ሲሄድ ምን ያደርጋል? ማንሳ ሙሳ 60,000 ሰዎችን ይዞ የሄደ ሲሆን 12,000 ባሪያዎች ወርቅ ተሸክሟል። 80,000 ግመሎችም እንደዛው። ካይሮ ሲደርስ ለ20 ዓመት የካይሮ የኢኮኖሚን ኃይል ከፍ ያደረገው የማንሳ ሙሳ ሀብት ነበር። ሁሉም ዓለም ታዲያ አፍሪካ ምን አለ ብሎ ሲያስብ የማሊ ኤምፓየር ቲምቡክቱ ዓለም ላይ ትልቅ የትምህርት ማዕከል የነበረ ሲሆን ዩኒቨርሲቲዎች ሳይንስ፣ ሂሳብ፣ ሃይማኖት ያስተምሩ ነበር። ኦክስፎርድ ሳይፈጠር በፊት ማንሳ ሙሳ ቁጥር 1 ያደርገዋል። ምክንያቱም ሀብቱ ብቻ አይደለም፣ ሀብቱን ሰጠ፣ ህዝቡን ከፍ አደረገ፣ ዓለምን ቲምቡክቱን ተዋወቀ። ሚስጥርነቱ ለዓለም አቀፍ ዝና የወሰደ ታላቅ መሪ ሲሆን ያ ታሪክ ዛሬ ድረስ ሕያው ነው። ማንሳ ሙሳ። እናንተ ምን ትላላችሁ? ከነዚህ 10 ኃያላን ነገሥታት ውስጥ ዛሬ ቢኖር ዓለምን ሊቀይር ይችላል የነበረው ብላችሁ የምታስቡት ማን ነው? ታች ባለው አስተያየት ጻፉልኝ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳይረሱ።